አንቺ ርጋጫም ጠይባ የምትባይ ማለት ነው። አንቺ ለምን አራት እግርሽን አበይም? ለምን አንቺን ድፍት አያረግሽም? እኔ ምን ተናግሬ ነው ዛሬ? መቼ ተሳድቤ ነው? እስኪ የተሳደብኩበትን ሪከርድ አውጪ። ሲያጠፋ ድብና አድርጌ ሰርበዋለሁ። ሲያስደስታት ደግሞ ውሸትም ይሁን እውነትም ይሁን ማሻአላህ ነው የምለው ማለት ነው። እቺ ሙካሊድ የምትባል ድፍት አርጋት የምትይው አንቺ ለምን ድፍት አትይም? ለምን አራት እግርሽን አትበይም? አንቺ አፍሽ ላይ አህያሽ ናብሽ። እሺ አፍሽ ላይ አህያሽ ናብሽ። አንቺ የዝሙት ገዳፊ ማለት ነው። እኔን አንቺ በቀደምም እንደዚሁ አገርሽ አስገባሽ ብለሽ ተራገብሽ። እርግማን እኮ አንቺ ብለሽ አይደርስብኝም። ሱጃዳሽ ላይ ተቀመጠሽ 24 ሰዓት ብትሆኚ ብታረጊ ዱዓ ለኔ አይደርስብኝም። ብትረግሚ ማለት ነው። አፍሽ ላይ አህያሽ ናብሽ። አንቺ እኔን አትራገሚ ለካፊር ብለሽ አንቺ ካፊር። ከዛሬ ቀጥሎ ስሜን እንዳታነሽ ጦይባ የምትባይ ማለት ነው። ከዛሬ ቀጥሎ ስሜን እንዳታነሽ፣ ስሜን እንዳታነሽ። የእኔ ስም ብቻ ነው እንደ ሙካሊድ ብሎ አፍሽ ላይ የተለጠፈው? አንቺ ነሽ እኔን ይርፋት የምትኝ። ይርፋሽ አንቺን። ድፍት አለ ያርግሽ፣ ድፍት አለ ያርግሽ። አንቺን ይርፋሽ። አንቺ ተቀደሚ። አዎ አንቺ ተቀደሚ። አንቺን ይርፋሽ። አንቺ ፈጣሪ የራቀሽ ማለት ነው። አላህ የራቀሽ የተረገምሽ የዝሙት ገዳፊ ማለት ነው። እርግም አይደለም በፈለገ ብታረጊ እኔ ላይ አይደርስብኝም። ስሚ እኔ ዘርጋ እኮ ነው እኔ ዘርጋ አይደለ እንደ ልመና ምትመጩ ቤተሰቦችሽ ቆማጥነታቸውን ይዘው እኮ እነዛ ቆማጣ የሊጥ ሌባ ዘሮችሽ እኔ ዘርጋ ነው የሚመጡት። ወሎ ክልል ነው የሚመጡት። ግን ታውታው የለብነት ታሪክ ነው ያላችሁ። ነይ የከካም ዘር ሌባ የሌባ ዘር የእናንተ ዘር እኮ በሽርሙጥና ነው ቡና ቤት እንዳለ የሞላኩት እናንተ ናችሁ። ልንገርሽ አንቺ ቅንቅናም ማለት ነው። ተፈለሽኝ ጥንባታ የገዛ ዘርሽ ነው አይደል እንዴ? ሰላምን እንዳታስገቡ መሲል ለምንድን ነው ያስገባሻት? ጠይባ መሲና ጠይባ ማለት ነው እየተያዘ መሲና ጠይባ እንዴ መሲ ሲሰርቡኝ አደሩ እኮ ሲሰርቡኝ አደሩ። እኔን ጠይባ خلاص ካፊ በስ እንዴ እነዚህ ከማላሞች እኔ ሱሱ ትገዋል ሰላምን ሲሰርቡኝ አደሩ። ምን አባታችሁ ነው ቪዲዮ እና ተጠብቂሽ አንቺ ስም ልንገርሽ አትበይና ማለት ነው። አንቺ ከወረደ ቀማላም ምን አባቷ ለምትሰርበኝ ምን አባቷ የተደበችኝ እንደውም ለእነሱ መስጠት ሳይሆን ማለት ነው ሙድ እያዝንባቸው ብንስቅባቸው ጥሩ ነው። ምክንያቱም የራሳቸው ስራ ስለሆነ እኛ እንሳቅባቸው ምን ችግር አለው? እኔ መቼም ስለሆነ አሁን እኔ ዘሬላትም ያልሽኝ ምን ነበር ትናንትና ያለችው? ሱሱ ትግሬዋ ምን ነበር ያለቻት? የምን ዘር ነበር ያለቻት? አጣጣ አረ የሆነ ስም ጠርታ ነበር። እቺ ደግሞ ምን ነበር ያልሽ አንቺ? አልፈኝ ያለኩም ቃላ ነው ቃላ። አንቺ ደግሞ ኤልሳ ማለችሽ ጭራሽ አለችኝ። ጭራሽ ኤርት ኖሮብኝ ዱባይ ተቀመጥኩኝ። አስብ እንግዲህ ዱባይ ግጋ ስታያይዘኝ ጋይስ ይሄላችሁ አሁንም ማለት ነው። ቆይ ጠይባ በውስጥ አርግ ሩታም እንትን የምትባለው እሷም እየሰደበችኝ አርፍዳለች ዛሬ እናቴ ሩታይዛ በጣም እቺ ክፍታፋለች ቢሮት የምትቀመጥ ዲቃላ አለች። አንድ እቺ ማነች የምትባል እቺ የመዳም ታክሲ ብታይ አንቺ ደግሞ እቺ አማርኛ ተማያሰው ጋር ተሰዳደም እንደም ልንገራችሁ እኔ ሪከርድ ላድርግ። በነገራችን ላይ ትራስ የምትባለው ቆሮ ማለት ነው። መጀመሪያ ጠፍተሽ የመጣሽበትን ስራ ግቢ መተሽ እኔን እነጠይባ እነሱን ተምትሳደቢ እየጠፋሽበትን ስራ ግቢ
ሲቀጥል ደግሞ ማለት ነው የራሷን ፎቶ እኮ ኤክስ አድርጋ ፖስት አይደል እንዴ? ቆይ አንቺ ሴትዮ ታታች የመጣሽው ሴትዮ ያብሽና ይጭጨሩታ ፕሮፋይል ሴትዮ በሰላም ነው ቪዲዮ መሰለኝ 24 ሰዓት። አንቺ ደግሞ ወይ ሀሳብሽን በአንድ ቪዲዮ ግለጭና ልግባኝ እንትን ልበል ልስማሽ። ሴትዮ 10 ቪዲዮ ነው የምትሰራው። ማን እንደላቀም ደግሞ አብርሃም ነው ጫማ ይገዛልሽ አልሽ ብላ ታወራለች። ማን እንዳላላቅም ደግሞ ሴትዮማ አጥላቆ የማላቃችሁ ሰዎች ላይ ከፍታለሁ። እሺ ሄድባቸዋለሁ። ምንድነው ችግራችሁ? ትልልቅ ሰዎች ቁርአን ቅሩ። አንተ አልሐምዱሊላህ የምትባይ ደንቆሮ ሴትዮ ቁርአን ቅሪ። ረሳ ቁርአን ትቀራለች ነው። እናንተ እንዴት ናችሁ? ደህና ናቸው። አሮጊት በሆን ብታይ እኮ ዝንጥ ያለ ልጅ አጥርሽ እኮ አሮጊት ተጠቅሜበት ነው ሀቢብቲ ተጠቅሜበታለሁ። በነገራችን ላይ ከሱም አሮጊት ብትሆንም ልጇን አልባሲት ይልካለች። እንዳንቺ አባትየው አልነቀጠባትም። እንዳንቺ ዲቃላ አልወለደችም ፈጡ። በነገራችን ላይ ልንገርሽ ብዬ ነው ላስታውስሽ ብዬ ነው። እንዳንቺ ዲቃላ ወልዳ አልተነቀጠችም። ፈጡ አሮጊትም ብትሆን ልጇን ለዩኒቨርሲቲ ለኮሌጅ አስተምረዋለች። እንዳንቺ ዲቃላ ወልዳ አልተነቀጠችም። ቤተሰብ ተማሪ ብሎ ልኳት ዲቃላ ወልዳ አባቷን መጣችው። ጨርሻለሁ። ምን ነው ሱሱ ላላላ ሀቢብቲ በክብር ነው ያገባው። በክብር አግብቼ በክብር ነው የወለድኩት። ሀቢብቲ አታይ ክብር ምን ያውቃሉ? አሚናት ፈንታው እኮ ናት። ቲክቶክ ላይ ለመስለሽ ነበር። በውስጥ ምን አገባን እኛ የአብርሃም ደጋፊዎች ስለ መኪናው ምን አገባን እኛ? የምንሰደው መልሱልን የምንባል እኛ እንደ መኪና ገዛን እንደ እናንተ እኛ እኮ እንመኛለን ልንገዛ አናፍርም። እኛ አየር ነው ገዛን አየር እንትን ብለላ ሁሌ እንደጀሉ ትንሿን መኪና ወሰዱና ትልቁ መኪና የሩታዬ ነው። ቀንቀናም ለማኝ ልጆች ሁለቱም የሩታዬ ነው። ሁለቱም መኪና የሩታዬ ነው። አንቺ ንብረት አከፋፋይ ማን አባሽ ነው ያደረገሽ? አንቺ የምታከፋፊያቸው ጥንባታ እንደውም ትንሹን የምንቀበላቸው በፊት ማለት ነው ጋብሻ ማንኪያ ትሉ። አሁን መኪና ዞሩ ታምሰጥ ወይ ለኛ ነው ተቀበል ያለሽ እኔ ማለት ነው ግፊት ራስ የምትባለው አንድ አለች የራያዋ የምትባለው ማለት ነው። እኔ ራሱ ሮዶ ማርያምን የራያዋ የምትባል